ያምሻል እንዴ? የሚያምህም አንተ ነህ ልክስክስ። ቁርሴ ልብላና እንሄዳለን። እሺ ተረጋጋ፣ እንደርሳለን። ምን አስቸኮለ? አተ እስካሁን አልወጣህም እንዴ? ቁርስ ልብላ ብዬ እኮ ነው። ልንወጣ ነው። ምን በላህ አልበላህ ከ5 ወር ለማታልፍ ተነስና ውጣ። እራማ ወንድም አይደለ? እንዴት እንደዚህ ትለዋለህ? ምን አገባህ አንተ? አንተ ነህ እዚህ የማይደነው ልጅ ተስፋ እየሰጠህ እዚህ ያደረስከው። ናኒድ ደሞ አምሽተን አሉ። በቃ አትናደድ። አባቴ ቢኖር እኮ ቢያንስ የቀረችኝን እድሜ ደስ ብሎኝ ሞት ነበር። ደግመህ ስለመሞት እንዳታስብ። ተወይ እባክህ። ኧረ እያነሰረን ካሶፍት። ኧረ ከቀን ወደ ቀን እየባሰብህ ነው። ይኸው ያለኸኝ አንተ ነህ። መታየሜን አንድ ተማሪ እንዳያቅሽ። ኧረ አያሳስብም። ዛሬ እንደገባም ማለት ነው አዳዲስ ጓደኞች እንተዋወቃለን። አሁን ማን ነው እኔን ጓደኛ የሚያደርገኝ? ለራስህ ፈልግ አንተ። አንተን ካልወደዱህ እኔ ጋር ምን ይሰራለሁ? አቦና እንሂድ። መነጽሬን ስጠኝ። ያምሻል እንዴ? የሚያምህም አንተ ነህ ልክስክስ። አንተ እንዴት ትመታታለህ? ስነ ስርዓት የለህም እንዴ? አቦና እንሂድ። አንተ ገና ታባረኛለህ ከትምህርት ቤት። ምን አይነት ጅል ተረፈት መጣብን። አይተሽ ተቀልሽ ከዚህ በፊት ሻሩክ በጥቁሩ በጅሉ ሲያስጠላ በእናትሽ አይነሽ። ይሄ ጅል አንተ ከለሰቻ። እንዴት አንተ የሴት መቀመጫ ትመታለህ? ምን ታካብዳለህ? ትምህርት ሆነ እንደሆነ በጥፊ ጀምረህ ነው። ግን ልጅቱ ታምራለች። ታምራለች ነው ያልኩ? አዎ ምን ነው? በቃ እቺ ልጅ ተጠብሳት። ማን እኔ ነኝ? በዚህ አለባበሴ እንኳን ልጠብሳት አንድ ቀን እንኳን ቁም አታወራኝም። እሱን ለኔ ተወው። ትስማማለህ አትስማማ? ተንኮል ግን እንዳትሰራ። ተስማምተሃል ማለት ነው? ደስ ይለኛል። ሰላም ተማሪዎች፣ ያው እኔ እንግዲህ አዲሱ ባዮሎጂ መምህራችሁ ነኝ። ያው ዛሬ የመጀመሪያ ቀን ስለሆነ እርስ በርስ እንተዋወቃለን ማለት ነው። አቤት ጋሼ። ማን ጠራ? በመጀመሪያ ቀን ማሾፍ ጀመራችሁ? ናናው ተመልከቱ እስቲ በእኔ የሚቀልደው ልጅ አለባበሱ እንዴት እንደሚያምር። ጫማው ብትሉ ማንገቻውስ። ሰው እንዴት ከላይ እስከ ታች ጅል ይሆናል? ምንም የመምህር ስነ ምግባር የለውም። እሱን አንተ አትነግረኝ። ከዚህ በኋላ በእኔ ክላስ እንዳትገባ ናውጣ። ምን አይነት ጅዝባ መጣብናት። ቆይ እኔ ለምንድን ነው የምኖረው? አንድ እንኳን የሚወደኝ ሰው የለም። ቆይ ምን ስላጠፋው ነው? አውቃለሁ ትንሽ ጊዜ ነው ያለኝ። ይህችን ጊዜ እንኳን ምን አለ ደስተኛ አድርገህ ብታኖረኝ። እኔ እንደዚህ የሚያደርግህ አልመሰለኝም ነበር። የራሱ ጉዳይ እንዳትናገረኝ። ቅርታ አልኩህ አይደል እንዴ? ዛሬ በሌላ ነገር ክሳል። ደግሞ ምን ልታደርግ ነው? ይሄው አንድ ተንኮል ስራና ነገ የመጨረሻችን ነው የሚሆነው። ጅላጅ በቃ ለራስህ ነው። እኔ ያበሰስልልሃለሁ፣ አንተ ትጨርሳለህ። እኔ ምን እላታለሁ? ምን ራስህ አስብ። ሰላም ነኝ ቆንጆ። አቤት። ተመጥ ይቻላል? በምን ጉዳይ? አመሰግናለሁ። አልፈቀድኩልህም እኮ። ቆንጆ መሆንሽን ነግረውሽ ያውቃሉ? እኔ ግን አንቺን ሳይ ልቤ ትርክክ ነው ያለው። ማን ሀቡሽ? ተነስ፣ ጓደኞቼ ከመጡ እንደ ኳስ ነው የሚጠልዙ። ሰው ምንም ነገር ሳታቂ እንደዚህ ማለት አይከብድም? ለማንኛውም ቼላ ልበላለሁ። እሺ። ጓደኛዬ ደግሞ እንዴት እንደወደደሽ። ያ ጅል ባል። እንዴት ጅል ትይዋለሽ? እና ማን ልበለው? ዘናጩ ልበለው? እሺ በቃ ስልክሽን ስጪ። አንተ ምን እያደረክ? ኧረ ምንም።
አይ ሰው እየጠየቀኝ ነበር ነግሬዋለሁ ልሄድ ነው። ምን አለች? በቃ እሷም ሳትመቻት አትቀርም። የምርህን ነው እንዴ? ምን ያስቀልደኛል? በጣም እየጨነቀኝ ነው። ከቀን ወደ ቀን እየባሰብኝ። ቆይ አንቺ ለምን አታከሚም? ምን እንዳዲስ ትሆኛለሽ? ሐኪም ቤት እንደማልወድ ጠፍቶሽ ነው? እሺ ምን ላድርግ? ጨንቀኝ እኮ ነው። እባክሽ ቀስ እያለ ይተውኛል። አይመስለኝም። ቆንጆቹ ደግሞ መጣችሁ? የኔ ቆንጆ ታዲያ ምን ያክል ጊዜ ነው መታገስ ያለብኝ? ዝግጁ እስከምሆን። ለኡሌ እኔ እናንተ ብቻችን አናወራ? አልፈልግም። ገደል ግባ ጢባራም። እሺ መቼ ነው ዝግጁ የምትሆነው? ስለዚህ ነገር ማውራት ካላቆም ካብረን ራሱ መቀመጥ አንችልም። አንቺ ውሻ ምን አባሽ ነበር ስምምነታችን? ሁሌ እኮ ነው ስላንተ ማውራት። በቅርቡ አንተ ትሆናለች። ብትፈጥኝ ይሻልሻል። ካልሆነ አንቺ እሷም እዚህ ትምህርት ቤት አትማሩ። ማንድ እሺ እንዴት ነው? አምሮብኛል? እንደ ዛሬ አምሮብህ አያውቅም። አንገቷ ስር ሄደህ መሳም ብቻ ግን ደስ ይላታል። በእናትህ እራሷ እኮ ናት ያለችኝ። በቃ እዚሁ ጠብቀኝ። እሺ ዛሬም ተጠርቀመና ምን አባክ እያረክ ነው? ምን ነው ደስ አላለሽም እንዴ? ደግመህ እንዳትሞክረው እሺ ጂል። እስኪ ራስህን ተመልከተው። አይደለም በሰም ባጠገቤ እንዳታልፍ እሺ ጀዝባ። እሺ ይቅርታ። ምን ይመስላል ሲያስጠላ? ዲፋያ ምን ሆነህ ነው? ደስ ይላታል አላልከኝም እንዴ? ለምን ትቀልድብኛለህ እንዴ? የሚፈጠር አልመሰለኝ። ጂል ጀዝባ እኮ ነው ያለችኝ። እንደውም ከዚህ በኋላ አንተንም እሷንም ማየት አልፈልግም። በቃ ቀለል አድርገው። ወንድሜ ነገ የወላጅ ስብሰባ ላትሄድልኝም? ትሰማኛለህ? ደግሞ ወንድሜ እንዳትለኝ እሺ? ላይ ሁላ አልፈልግም። ግን እኮ ካልሄድክልኝ እባረራለሁ። እና ይሄ ምን ይገርማል? ህይወት ላትመለስ ልታባርህ አይደለም? እሺ አመሰግናለሁ። ስማ ደግሞ ማታ ፍቅረኛዬ ስለምትመጣ እዛው ጓደኛህ ጋር ደርሽ። ቤቱ እኮ የኔም ነው። ረሳኸው እንዴ? በቅርቡ እኮ ሟች ነህ። ሁሉም ንብረት የኔ ነው። እሺ እንዴ ስለ ንብረት ታወራለህ? እኔ እኮ መኖሬን ብቻ ነው የምፈልገው። እኔ ይታያል ሄደም እኔ ለመኖር እየሞከርኩ ነው። ምንም ብትገፋኝም አንተ እንደ ወንድሜ ለማየት እየሞከርኩ ነው። ሞቴን ከሆነ ደግሞ የምትፈልገው ትንሽ ጊዜ ታግዝ። ትንሽ ጊዜ ለምን ድብናት? በቃ የኔ ፍቅር ደርሼ መጣሁ። እሺ አዝሽ ጠብቂ። የኔ ፍቅር፣ የኔ ህይወት፣ የኔ ስጦታ አንቺን በማግኘቴ ምን ያህል እድለኛ እንደሆንኩ ባወቅሽልኝ። እድሜን ሁሉ ከአንቺ ጋር መኖር ነው ምኞቴ። አፈቅርሻለሁ። አዘሽ የኔ ፍቅር። አዎ የኔ ፍቅር። እኔ ነው? አዎ አንተን ና ፍቅር። ምን ልታዘዝ? የኔ ጣፋጭ ምን ይሻላል? ምን ይሆንሽ ነው? ታውቆሻል? ምን ሆንኩ? አንድ አባትና እዛ ያለን። እሺ እሺ። የኔስ በቃላት ነው። አንተ አለ አይደል እንዴ በተግባር የምታሳየኝ? ማለት የኔ ፍቅር፣ የኔ ስጦታ አንቺን በማግኘቴ ምን ያህል እድለኛ እንደሆንኩ። ታንቺ ጋር ዘመኔን የጨርሰው። ታዲያ እዚህ ከኔ ጋር ምን ትሰራለህ? ሄደህ እዛ ከሷ ጋር ዘመንህን አትጨርስም?
አሊ እስሚማሽ አንድ አዳምጪኝ። ቃሊ አይደለም እኮ ምንድነው የምሰማው? ይቅርታ ሳምነ። ኦኬ አበባው ደረስ። እንኳን ተወለድሽኝ ቆንጆ። አመሰግናለሁ የሚቆሚት አንዴ ብቻ ስሚ፣ አንዴ ብቻ ላስረዳሽ። ምን መሰለሽ የኔ ፍቅር፣ የኔ ህይወት፣ የኔ ስጦታ አንቺን በማግኘቴ ቴክስቱ ለኔ ነበር ማለት ነው። አሁን ተረዳሽ? አሁንም ቢሆን ግን ያንተ ጥፋት ነው። ለምን እንደዚህ ማሰብ እስኪያቅተኝ እንደወደህ አደረገኝ? እኔም ስለማፈቅርሽ ነው። ልገልህ ራሱ እችላለሁ። እሺ አንቺ ለመሞት ዝግጁ ነኝ። እኔም አንቺን አግብቶ መኖር ነው ፍላጎቴ። እንደ ባህር ቋንቋ ከልቤ ያኖርሽው ለእምነት የበቃ ታላቅ ሙሽሮቹ አልተቻሉም። ጓደኛዬ በጣም ደስተኛ ሆናልኛለች። እና እንዴት ነው ለሰርጉ ትከሻሽን አዘጋጀሽ? ይመስለኛል። አንተስ? እኔም አንቺን አግብቶ መኖር ነው ፍላጎቴ። የት ሄድ? አዎ ይወድሻል፣ ያፈቅርሻል። እውነት ነው። አፍቅሬሻለሁ። ልቤ አንተን ብላ እንደተራበች እንዴት አይታየም? ንገሪው ሰንተሻል በልቤ ለፍቅርሽ ውለታው ላንቺው ነው ላንቺ ነፍሴን ምሸልመ እወድሻለሁ